ኢሳያስ አፈወርቂ ከሀገር ይኮበልላሉ። ኢሳያስ እንደ መንግስቱ ታሪክ ሊደገም። ከ33 ዓመት በላይ በስልጣን ወንበሩ ላይ የጃጀው የኢሳያስ አፈወርቂ አገዛዝ የመጨረሻ ሰዓታት ደርሰዋል ሲሉ አንድ የአሜሪካ ከፍተኛ ባለስልጣን አውጥተዋል። ኢሳያስ በአሜሪካ እይታ ውስጥ ገብተዋል ነው የተባለው። ኢትዮጵያ በፍትሃዊ መንገድ ሕግን ተከትዬ የራሴን የነበረውን የባህር በር እጠቀማለሁ የሚል ጥያቄ ስታቀርብ፣ የአስመራ ገዢዎች ደግሞ በጭራሽ አሰብን አንሰጥም ቢሉም አሁን ግን የነሱ በአስመራ ገዢነታቸው የመቀጠላቸው ሁኔታ ጥያቄ ውስጥ ገብቷል። ለመሆኑ እኚህ የአሜሪካ ከፍተኛ ባለስልጣን ያስቀመጡት ትንበያ ምንድን ነው? የኢትዮ ኤርትራ ውጥረትስ ወዴት እያመራ ነው? በትንታኔው የምንመለከት ይሆናል። አብራችሁን ቆዩ። የቀድሞው የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪ ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩ ታውቋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር የሆኑ ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶቻቸውን መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛል። አምባሳደሩ ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት ጊዜ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያም እንደ ጋዳፊ ያሉ አምባገነኖችን በመጥቀስ የኢሳያስ አፈወርቂ ዕጣ ፈንታ ከዚህ እንደማይለይ ተናግረዋል። በኢትዮ ኤርትራ መሃል ውጥረቱ እጅግ መባባሱን ተከትሎ ውጊያው የሚነሳ ከሆነ የጦርነቱ ሁኔታ ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠር ነገር ሲሆን፣ ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን መወገድ ጉዳይ ነው። ከወራቶች በፊት የቀድሞው የኢትዮጵያ አየር ኃይል አዛዥ የነበሩ ጄኔራል አበበ ተክለሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥም የሻዕቢያ ግብዓተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ ቲቦር ናጂ ተነስተዋል። የቀድሞ አምባገነን መሪዎች በመጥቀስ የኢሳያስ ዕጣ ፈንታም ከዚህ የሚለይ እንዳልሆነም ተናግረዋል። እንደሚታወቀው ደግሞ የኢትዮ ኤርትራ ውጥረት አይቀሬነትን የሚያሳዩ ምልክቶች እየታዩ ነው። በተለይም ደግሞ የሻዕቢያ ወታደራዊ እንቅስቃሴ እየገፋ መምጣቱና ለኢትዮጵያ የባህር በር ጥያቄ ያለውን ምላሽ ሕግን ያልተከተለ ኢትዮጵያ ሙሉ በሙሉ ባህር በር አልባ አድርጎ የሚያስቀር በመሆኑ ጦርነቱ በአንዳች ምክንያት ሊፈነዳ የኢሳያስ መንግስት ዕጣ ፈንታ በእጅጉ አሳዛኝ ነው ሲሉ ተንታኞች ይናገራሉ። በተለይም ደግሞ የኤርትራ መንግስት አምባገነናዊ አገዛዝ የሚቃወሙ እንደ ብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ አይነት ጠንካራ የተቃውሞ ኃይሎች አቅማቸውን እያጠናከሩ መምጣታቸውና በውጭ ኃይሎችም ከፍተኛ ድጋፍ ማግኘታቸው የኢሳያስን የስልጣን ዘመን ሊያሳጥረው ይችላል የሚሉ ተነስተዋል። ሌላውና ዋነኛው የኢሳያስ ስልጣን ጀንበር እንድትጠልቅ የሚያደርገው ደግሞ ከህወሓት ጋር የተጀመረው ያልተቀደሰ ጋብቻ ነው። ህወሓትና ሻዕቢያ በሁለት ሳምንት ጊዜ ውስጥ ጦርነቱ እንደሚጀምሩት የሚያሳዩ መረጃዎች በማውጣት ከጀመሩ ሰነባብተዋል። እንደ ሻዕቢያ ሚዲያ ያሉ መረጃዎችን ማውጣት ከጀመሩ ሰነባብተዋል። አንድ የሻዕቢያ ሚዲያ ባለሙያ በዚሁ 2 ሳምንት የአሰብ ዘመቻን ጀምረዋለን በማለት ሲናገር እንደነበር አንዳንድ መረጃዎች ጠቁመዋል። በኢትዮጵያ መንግስት ላይ ጦርነት ለማወጅ ተጣምረዋል የተባሉት የኤርትራው ሻዕቢያና ህወሓት 2 ሳምንት ጦርነት ለመክፈል እየዘጋጁ መሆኑን የጥምረቱ አሳላጮች በግልጽ እየተናገሩ ነው።
ህወሓትና ሻዕቢያ የጀመሩት ጽምዶ የተሰኘው ጥምረት በግንባር ቀደም የሚያሳልጡት የራሳቸው ሰዎች በይፋ እየገለጹ ነው። ጦርነቱ በአጭር ጊዜ እንደሚጀመር በቅጽል ስሙም ልፍታይ በመባል የሚታወቅ የአንድ አክቲቪስት ህወሓትን ወክሎ ከአስመራ ሰዎች ጋር በተደጋጋሚ በአካል በመገናኘት የጽምዶን ጥምረት የሚያሳልጠው ይህ ሰው ጦርነቱ የቀጠናውን አሰላለፍ የሚለውጥ ነው ሲልም ተናግሯል። አስገራሚው ነገር ደግሞ ህወሓትና ሻዕቢያ ጦርነት ለመጀመር ዝግጅት መጨረሳቸው በራሳቸው ሰዎች አንደበት እየተገለጸ መሆኑ ነው። የኢትዮጵያ መንግስት በጥምረት ጦርነት ሊያውጁብን ነው ባለ ሰሞን ከጊዜ ወደ ጊዜ በውስጣዊ ልዩነት ተሸርሽሮ እየተናደ የሚገኘው የህወሓትና የሻዕቢያ ጋር ማበሩ የመጨረሻው መጨረሻ እንደሆነ ይነገራል። በኤርትራ በኩል ደግሞ ህወሓት ከሰራዊቷ ጭምር የተነሳባትን ተቃውሞ መስመር ካልያዘች አዋጭ አይደለም የሚል ግምገማም እንዳለ ተሰምቷል። ህወሓትና ኤርትራ በአንድ በኩል ሆነው ከኢትዮጵያ መንግስት ጋር ጦርነት መቅጠማቸው አይቀሬ መሆኑን የምስራቅ አፍሪካ ተንታኞች እያነሱ ነው። የኢትዮጵያ መንግስት ሁለቱን ኃይሎች የጦርነት ለማወጅ ይዘጋጁ ነው ሲል ክስ ማቅረቡ የታወቀ ነው። ታዲያ በስህተት አንዲት ጥይት የተተኮሰችለት የአስመራው ገዢ ለዘመናት ያለማንም ተቀናቃኝ የከረሙበትን ስልጣናቸው ያጣሉ። አሁን ባለው ሁኔታ ኢትዮጵያ የባህር በር ጥያቄ ካቀረበች በኋላ ከኤርትራ መንግስት ያላት ሰጣ ገባ ከፍ እያለ መጥቷል። በዚህም በኢትዮጵያ ባለስልጣናት በኩል ስለ ባህር በር በተወራ ቁጥር የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአደባባይ እየወጡ ጦርነት ታውጆብናል፣ የሉዓላዊነትን መጣስ ነው የሚሉ ዛቻና ማስጠንቀቂያዎች ያለባቸው ምላሾች ሲሰጡ ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ጉዳዩን ቢያሳውቅም መሃል ጣልቃ ገብቶ ከጦርነት ታቀቡ የሚል አካል እስካሁን በግልጽ አልታየም። ዓለም አቀፉ ማህበረሰብ ለጉዳዩም ብዛም ትኩረት የሰጠ አይመስልም። ማስቀረት የሚቻል ነው የሚባለት ጦርነት አይቀሬነቱ እየተፋጠነ ነው። ወዲህ ደግሞ የአፋር ክልል መንግስት አሰብን ጥንትም የኢትዮጵያ አፋር እንጂ የኤርትራ አይደለም በማለት ለማስመለስ በግንባር ቀደምነት እፋለማለሁ ብሏል። እስከ 60 ኪሎ ሜትር ርቀት ላይ የሚገኘው የአፋር ክልል መንግስት ድንበር ወደ ቀይ ባህር ለማግባት የፌዴራል መንግስቱን ትዕዛዝ ብቻ እንደሚጠብቅ አስታውቋል። በኢሳያስ አፈወርቄ ጦር አውርድ በማለት አባዜ የተቃኘው አካባቢውን ለማተራመስ ከመሞከር ባዝኖ የማያውቀው የሻዕቢያ መንግስት ትራጀዲያዊ ዘውግ ባለው የፖለቲካ ተውኔቱ ኤርትራ ውስጥ ከጊዜ ወደ ጊዜ የተባባሰ የመጣው ምጣኔ ሀብት ቀውስ በጎረቤት ኢትዮጵያ በስልጣናት የሚሸረብ ሴራ ያስከተለው ችግር እንደሆነ ለማስመሰል እንዲሁም የቀውሱን ስፋትና ጥልቀት እያድበሰበሰ ለማቅረብ ያደረገው ከንቱ ጥረት ያችን ሀገር ሌላዋ ሶማሊያ የመሆን ዕጣ እንደሚጠብቃት አሁን ጋድ እየወጣ የመጣ ነባራዊ እውነታ በምንም አይነት ማስተባበል ከዓለም ማህበረሰብ እይታ መሰወር አልተቻለም። ኤርትራ ልክ ሶማሊያ ከዚህ በፊት እንደገጠማት አይነት መንግስት አልባ ሀገር የመሆን ዕጣ ሊገጥማት ይችላል ሲሉ ተንታኞች እያነሱ ነው። እንግዲህ ኤርትራ ነፃ ሀገር ከሆነች ጀምሮ እንዳሻው ለመፍለጥና ለመቁረጥ የሚያስችለውን በትረ ስልጣን ጨብጦ መላው የአፍሪካን ቀንድ ቀጠና በጦረኛ ባህሪው ለማተራመስና የፕሬዝዳንት ኢሳያስን የቁም ቅዠትን ለማሳካት ሲሞክር የቆየው የሻዕቢያ መንግስት በተከተለው የእብሪት መንገድ ምክንያት ከምንም በላይ ለፈርጀ ብዙ ጉዳት የተዳረገው ራሱ የኤርትራ ህዝብ ስለመሆኑ ጥርጥር የለውም። ይህ ማለት ደግሞ በኢሳያስ አፈወርቄ የአጥፍቶ መጥፋት አመራር የተተወነው የአስመራው መንግስት ፖለቲካዊ ትራጀዲ በስልጣን ዘመኑ ሁሉ ያላንዳች ተቀናቃኝ ያሻውን ለመፈጸም ያመቸው ዘንድ ገና ኤርትራን ከኢትዮጵያ ቀኝ አገዛዝ ነፃ ለማውጣት በሚል ሽፋን የተካሄደው የትጥቅ ትግል ሲጀመር አንስቶ ቅንጣት ያህል የዲሞክራሲያዊነት ባህሪ እንዳልነበረው በተፈጥሮ ከኔ ወዲያ ለአሳር በማለት አምባገነናዊነት የተጠናወተው ኃይል ስለሆነ እንጂ የኤርትራ ህዝብ እንዳሳየው ወደ ሰፊነት ቢሆን ኖሮ ያቺ አገር አሁን ወደምትገኝበት እጅግ ተስፋ አስቆራጭ ሁኔታ ባልተዘፈቀች ነበር እንደማለት ነው። ከዚህ አጠቃላይ እውነታ ተነስተን የኤርትራ ነፃ ሀገር መሆን ተከትሎ ህዝቧ አንጻራዊ ሰላምና መረጋጋት እንዲያገኝ ከማድረግ ይልቅ በሻዕቢያው መንግስት ማን አለብኝ ባይነት ምክንያት ከመላው ጎረቤቶቿ ጋር አላስፈላጊ ቅራኔ ውስጥ እየገባ የጎሪጥ እንዲተያይና ሁኔታው እየተባባሰ ሄዶም ኤርትራ ዜጎቿን ከነጻነት በፊት የሚያስገርም የዓላማ ጽናታቸው
ከተጋፈጡለት ዘርፈ ብዙ ፈተና ወደ ባሰ ማህበራዊ ቀውስ ለመግባት እንዲገደዱ በማድረግ ረገድ የኢሳያስ ግፈኛ ስርዓት ለታሪካዊ ፍርድ ከማቅረብ እንደማያመልጥ እርግጠኛ መሆን ይቻላል። ምናልባትም አሜሪካዊ አምባሳደር እንደገለጹት የኢሳያስ ዕጣ ፈንታ ሀገር ጥሎ መሰደድ የሚሆንበት ጊዜ ተቃርቧል። አበቃን። መልካም ጊዜ ተመኘን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግዎን አይርሱ። እናመሰግናለን።